የአርሰናልን ማሊያ ለብሼ መጥቻለሁ። ይሄን ያደረኩበት ደግሞ ለአንድ ነገር ነው። በዚህ ዓመት በእያንዳንዱ ጨዋታ አርሰናልን በተመለከተ ብዙ ሐሳቦችን ስሰጥ ነበር። እኔ በምሰጣቸው ሐሳቦች በምጠቀማቸው ቃላቶች ብዙዎቻችሁ እንደተቀየማችሁኝ፣ ቅር እንዳላችሁ በኮሜንት ስር ስትገልጹልኝ ነበር። ይሄን አውቃለሁ። ዛሬ ይሄን ማሊያ ለብሼ የመጣሁት ለዚህ ማሊያ ትልቅ ክብር እንዳለኝና ለመላው የአርሰናል ደጋፊዎችም ትልቅ አድናቆት እንዳለኝ ለመግለጽ ነው። ያገናኘን እግር ኳስ ነው። ዓመቱን እጅግ በጣም በሚያምር መልኩ አጠናቀናል። አርሰናልም ጥሩ ፉክክር አድርጎ ሻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። አርሰናል በፍጹም የማይገመት ቡድን ሆኖ አግኝቼዋለሁ። በተለይ ፕሪሚየር ሊጉ ላይ ብዙ ቀን ቋጠርንበት፣ ብዙ ቀን ውጤት እንዲያጣ ተመኘን። ነገር ግን ልክ እንደ ዛሬው በሙሉ ተጋጣሚዎቹን እያሸነፈ ዛሬ ላይ ደርሷል። ለዚያ ነው ከአርሰናል ክለብና ደጋፊዎቹ ጋር ምንም አይነት ጥላቻ እንደሌለኝ ለመግለጽ ነው ዛሬ ይሄን ማሊያ ለብሼ ቪዲዮን ለመስራት የወደድኩት። ስለዚህ መላ የአርሰናል ደጋፊዎች እንኳን ደስ አላችሁ። እንግዲህ ሁላችሁም ይቅርታዬን መቀበላችሁን በኮሜንት ስር አሳውቁኝ። ለሚመጣው ዓመትም እንግዲህ በተመሳሳይ መንፈስ እግር ኳስን እየደገፍ እርስ በርስም እየተነቋቆርን የምንቀጥል ይሆናል። እጅግ በጣም አመሰግናለሁ ስለነበረን ቆይታ። ዘንድሮ በእኛ በደጋፊዎች መካከል የነበረው ፉክክር የነበረው መበሻሸቅ የጠበቅኩትን ያህል አይደለም። ምክንያቱም ደግሞ የማንቸስተር ዩናይትድ ውጤት ማጣትና ውጤቱ ማሽቆልቆል ይሄን አክል በመካከላችን እንደከዚህ ቀደሙ ፉክክርና መበሻሸቅ፣ መጠላላት፣ መሰዳደብ እንዳይኖር አድርጎታል። ለሚመጣው ዓመት እመኑኝ ማንቸስተር ዩናይትድ አዳዲስ ተጫዋቾችን አስፈርሞ ክለቡን አጠናክሮ ጠንካራ ቡድን በመሆን ከአርሰናል ማንቸስተር ሲቲ እና ሊቨርፑል ጋር ጥሩ ተፎካካሪ በመሆን በደጋፊዎች መካከል የነበረውን የከረረ ደጋፊነትና መበሻሸቅ፣ መሰዳደብ፣ መነቋቀር እንደ አዲስ አድሰን የምንገናኝ ይሆናል። የከርሞ ሰው ይበለን ባይ